በሀገሪቱ በስፋት ከሚመረቱ የሰብል አይነቶች መካከል የስንዴ ምርት አንዱ ነው። ይህንኑ ምርት በጥራትና በስፋት ለማምረትም በምርምር የተደገፈ የስንዴ ሰብል ዝርያን ለማብዛት በማዕከላዊ ሲዳማ ዞን አርቤጎና ወረዳ በጦ ቀበሌ በ10 ሄክታር መሬት በኩታ ገጠም የለማውን የስንዴ ማሳ ዩኒቨርሲቲውና ባለድርሻ አካላት በጋራ የመስክ ጉብኝት አድርገዋል። የአካባቢው ስነ ምህዳር ለስንዴ ሰብል ምቹ መሆኑን አካባቢውን በቀዳሚነት ተመራጭ አድርጎታል ሲሉ የሐዋሳ ዩኒቨርሲቲ ፕሬዝዳንት ዶክተር ችሮታው አየለ ገልጸዋል። ሰብል አብቃይ ከሚባሉት እና ስንዴም በስፋት ማምረት የሚቻልበት አካባቢ ነው። ለዚህ ዩኒቨርሲቲያችን የተሻለ የስንዴ ዝርያ አምጥቶ የተለያዩ ስልጠናዎችን ሰጥቶ ከዛ ባሻገር ደግሞ የስንዴ ምርቱን ተገቢውን ግብዓት በሙሉ በማሟላት ለአርሶ አደሩም በቀጣይ ቴክኖሎጂውን በማሸጋገር የስንዴ ምርት በአካባቢው እንዲጨምርና አርሶ አደሩና አካባቢ ማህበረሰብ ተጠቃሚ እንዲሆን ከማሰብ የተሰራ ስራ ነው። የአካባቢው አርሶ አደሮችን ተጠቃሚ ያደርጋል የተባለው ቦሩ የተባለ የስንዴ ዝርያን 10 ኩንታል በማቅረብ በክላስተር እንዲያለሙ በተሰራው ስራ ተጨባጭ ውጤት መታየቱን ገልጸው በዋናነት መታወቅ ያለበት አሉ ፕሬዝዳንቱ ዶክተር ችሮታው አየለ። ዩኒቨርሲቲው የሚሰራው የማስተዋወቅ ቴክኖሎጂን የማለማመድና ዝርያዎችን መርጦ ለአርሶ አደሩ ተጠቃሚነት ማሳየት ነው። ከዛ ባሻገር ስልጠናዎችን እንሰጣለን። የሚመለከተው የግብርና ቢሮ ጭምር ስልጠናውን እያባዛ የበለጠ አርሶ አደሩን ተሳታፊ ያደረገ በጋራ አርሶ አደሩ አውቆ የሚሰራ እንዲሆን በማገዝ የወረዳ ግብርና ቢሮም በቂ አስተዋጽኦ ማድረግ አለበት። ከዚህ ቀደም አካባቢው በስንዴ ምርት የሚታወቅ ቢሆንም በተለያዩ የሰብል በሽታዎች ምክንያት የአርሶ አደሩ የስንዴን የማምረት ፍላጎት መቀነሱንና በአዲሱ የስንዴ ዝርያ ምርት የተሻለ ውጤት መታየቱን የዩኒቨርሲቲው ምርምርና ትብብር ምክትል ፕሬዝዳንት ዶክተር ታፈሰ ማቴዎስ አብራርተዋል። በክላስተር መሬታቸውን ላረሱ ለ17 የሚሆኑ አርሶ አደሮች ሰጥተን ነበር። ይሄ ዝርያ በተወሰነ ደረጃ የዝናብ እጥረት ኋላም ዝናብ በስቶ ቢሆንም ምርታማነቱ በጣም ጥሩ ስለሆነ እንዳያችሁት ዝርያው ጥሩ ደረጃ ነው ያለው። ለመውቃት የሚያስፈልጉ የተለያዩ ማሽኖችንም ጠይቀዋል። ዩኒቨርሲቲው የተወሰኑትን ለመደገፍ ቃል ገብቷል። ለአርሶ አደሩ የላቀ ግንዛቤና ተጠቃሚነት የባለድርሻ አካላት በጋራ መትጋት ጉልህ አስተዋጽኦ እንዳለውና ዩኒቨርሲቲው የሚያቀርባቸው የምርምር ስራዎች አርሶ አደሮቹን ውጤታማ ስለማድረጉ የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ የግብርና ገጠር ፋይናንስ ግብዓት ዳይሬክተር አቶ ሌጣ ለገሰ ተናግረዋል። ሐዋሳ ዩኒቨርሲቲ በተደጋጋሚ በግብርና ዘርፉን በሌሎች ዘርፎች ስራ ሲያከናውን የነበረውና በተሞክሮ ስራዎች ደግሞ ስናያቸው ውጤቱ አመርቂ ነበረ። በእኛ በዘር ብዜት በኖራ አቅርቦት የግብዓት ላይ በአፈርና ውሃ ጥበቃ ላይ የተሰሩ ስራዎቻችን ስናይ ለመነሻ የዩኒቨርሲቲውን ወስደን እኛ ያሰፈናቸው በርካታ ስራዎች አሉ። በማሳው የተጎበኘው የበጋ ስንዴ በቅርቡ የምርት ትመና ተካሂዶ ውጤታማነቱን ማየት እንደሚቻል የወረዳው እርሻና ተፈጥሮ ሀብት ጽሕፈት ቤት ኃላፊ አቶ ብርሃኑ ቃበቱ ጠቁመዋል። 1 ሄክታር ቢያንስ 30 ኩንታል 36 ኩንታል ይነሳል ተብሎ ነው ያው ከወዲሁ ግምት ያለውና በሳምንት ውስጥ ምርት ትመና ያው አድርገን ቼክ ማድረግ እንችላለን። ስለዚህ ለዘር እንጠቀማለን የሚልና አርሶ አደሩም ይሄንን አውቆ ለፍጆታ እንዳይጠቀም ያው ወደ ኳራንቲኒ ውስጥ ገብቶ ለዘር አገልግሎት ላይ እንዲውል እያደረግን ነው የምንገኘው። ከአርሶ አደሮቹ መካከል በኩታ ገጠም አርሶ ውጤቱን ማየት የቻለው አርሶ አደር ሙላቱ ቱንሲሳም በተሻሻለው የስንዴ ዘር ምርታማነቱን በተግባር ሰርተን ማየት ችለናል ሲል አስተያየቱን ሰጥቷል። ከበፊቱ የዘንድሮ ስንዴ በጣም ጥሩ ምርት ሆኖ ጥሩ ምርት ሰጥቶን አሁን እኛም እየተደሰተን ልንሰበስብ እየተዘጋጀን ነው።